አህያ ስንል ሁላችንም ወደ አእምሯችን የሚመጣው እቃ የሚሸከም እንዲሁም የሚራገጥ እንዲሁም በዱላ የሚነዳ ምስኪን እንስሳ ነው ብለን ነው የምናስበው። ነገር ግን ዋጋቸው ከመኪና በላይ የሆኑ ሀብታም አህዮች እንዳሉ ያውቃሉ? ዛሬ የዋጋቸው መወደድ አንጎላችሁን የሚያዞሩ 10 በጣም ውድ አህዮችን ልናስቃኛችሁ ነው። በተለይ ቁጥር 1 ላይ ያለው አህያ ዋጋ ስትሰሙ ወይኔ እስካሁን አህያ አለመኖሬ ብላችሁ እንድትቆጩ ያደርጋችኋል። ቪዲዮውን እስከ መጨረሻው የተገረማችሁ እንድታዩ እየጋበዝኳችሁ ላይክ አድርገን ቪዲዮውን እንጀምረዋለን። 10ኛ አሲናር ነጭ አህያ። ይህ አህያ ሙሉ በሙሉ ነጭ ሲሆን አይኑ ደግሞ ሰማያዊ ነው። የሚገኘው በጣሊያን አሲናሪ በተባለች ደሴት ላይ ብቻ ነው። በጣም ብርቅዬ በመሆኑ ለሽያጭ አይቀርብም። ነገር ግን በህገወጥ መንገድ ቢሸጥ ዋጋው እጅግ በጣም ናኝ እንደሚሆን ይገመታል። እንደ ታሪካዊ ቅርስም ጥበቃ ይደረግለታል። 9ኛ የአህያ ወተት የሚሰጡ አህዮች። ዋጋቸው ከተራ አህያ እጥፍ ይበልጣል። አህዮቹ ራሳቸው ብቻ ሳይሆኑ ወተታቸውም ውድ ነው። የአህያ ወተት ለእያንዳንዱ የቆዳ ውበት መጠበቂያዎች ወይም ኮስሞቲክስ ስለሚውል ወተት የሚሰጡ ሴት አህዮች በገበያ ላይ ከፍተኛ ዋጋ ያወጣሉ። 8ኛ ኮተንቲን አህያ። ይህ ፈረንሳይ ውስጥ የሚገኝ ዝርያ ሲሆን ለስላሳ ግራጫ ቀለም ያለውና በጣም ረጋ ያለ ባህሪ ያለው ቀላል ስራዎች ስለሚፈልግ ዋጋው እጅግ ተመጣጣኝ በመሆኑ ከተራ አህያ ይበልጣል። ይህ አህያ የሚያወጣው ዋጋ 1800 የአሜሪካን ዶላር ድረስ ነው። 7ኛ አይሪሽ ዶንኪ። ከአየርላንድ የመጣው ይህ አህያ በታታሪነቱና በማራኪ መልኩ ይታወቃል። በተለይ በገጠር ቱሪዝም ለሚሰሩ ሰዎች ተመራጭ በመሆኑ ገበያው ላይ ጥሩ ዋጋ አለው። ይህ አህያ የሚያወጣው ዋጋ 2000 የአሜሪካን ዶላር ድረስ ነው። 6ኛ የአንዶሊሺያን አህያ። ከስፔን የመጣው ይህ ዝርያ በትልቅነቱና በነጭ ግራጫ ቀለሙ ይታወቃል። በታሪክ ለጦርነትና ለከባድ ጉዞዎች ያገለግል ነበር። አሁን ላይ ግን ዝርያው እየጠፋ ጥበቃ የተደረገለት ስለሆነ ዋጋውም እጥፍ ጨምሯል። ይህ አህያ መግዛት ከፈለጋችሁ 2500 የአሜሪካን ዶላር ድረስ ይጠበቅባችኋል። 5ኛ አሚታት አህያ። መነሻው ጣሊያን የሆነው ይህ አህያ በእግሮቹ ላይ እንደ ዜብራ የሚመስል መስመር አለው። ቁጥራቸው እየቀነሰ በመምጣቱ ሰብሳቢዎች በውድ ዋጋ ይገዟቸዋል። ይህን አህያ መግዛት ከፈለጋችሁ 3000 የአሜሪካን ዶላር ድረስ ይጠበቅባችኋል። 4ኛ አሜሪካን ማምዞ ጃክ። ይህ በዓለማችን ላይ ረጅሙ አህያ ነው። ቁመቱ ልክ እንደ ፈረስ ይረዝማል። እነዚህ አህዮች ውድ የሆኑ ትላልቅ በቅሎች ለመውለድ ስልታዊ በሆነ መንገድ ስለሚፈለጉ ነው። ጥንካሬያቸውና ግዝፈታቸው ከአንድ ተራ አህያ በ2 እጥፍ ይበልጣል። ይህ አህያ የሚያወጣው ዋጋ 4500 የአሜሪካን ዶላር ድረስ ነው። 3ኛ ሚኒቼር አህያ። እነዚህ አህዮች በጣም አጫጭርና ተወዳጅ ናቸው። ቁመታቸው ከ90 ሴንቲሜትር አይበልጥም። በአሜሪካና በአውሮፓ ሰዎች እንደ ውሻና እንደ ድመት ለቤታቸው ውስጥ ለማሳደግና ለመዝናኛ ስለሚገዟቸው ዋጋቸው በጣም ከፍተኛ ነው። በጣም ታዛዥና የዋሃን ባህሪ ያላቸው እነዚህ አህዮች የሚያወጡት ዋጋ 5000 የአሜሪካን ዶላር ድረስ ነው። 1ኛና በጣም ውዱ አህያ ፓይቶ አህያ። ይህ አህያ የአህዮች ንጉሥ ተብሎ ይጠራል። መነሻው ፈረንሳይ ሲሆን ለየት የሚያደርገው በጣም ረጅምና የተንጨባረረ ፀጉር ያለው መሆኑ ነው። በጥንት ዘመን ምርጥ በቅሎችን ለመውለድ ብቻ ጥቅም ላይ ይውል ነበር። በአሁኑ ሰዓት ቁጥራቸው በጣም አነስተኛ በመሆኑ እና እንደ ውበት እንስሳ ስለሚታዩ እጅግ በጣም ውድ ሆኗል። ይህን አህያ መግዛት ከፈለጉ 10000 የአሜሪካን ዶላር ድረስ ይጠበቅቦታል። ይህን ይመስላል 10 በጣም ውድ ያልናቸው የአህያ ዝርያዎች። መቼስ በጣም እንደተገረማችሁና አህያም እንደዚህ ያክል ዋጋ እንደሚያወጣ
ተገንዝባችኋል። በቀጣይ ስለምን ቪዲዮ ልስራላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን በመንካት ቀን በቀን ለምንለቀው አስገራሚና አስደናቂ ነገሮች በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።